ቤክዬ እንዴት ነሽ? አይ ተክልዬ እንዴት ነህ? እንኳን ደስ ያለሽ። እንኳን አብረው ደስ አለን። ስለ ፋዘር የህይወት ታሪክ ነው ጻፍሽው? ትክክል፣ በደንብ ነው። ስለሱ የህይወት ታሪክ የሱ ጓደኞች ምስክርነት ሲሰጡ ስለሱ ጥሩነት፣ ስለሱ የሥራ መውደድ፣ ኃላፊነቱ እንዴት እንደተወጣ ስለ ዲቦራ ፋውንዴሽን እና ስለ ሙሉ ቤተሰቡ አንድ ላይ ሆኖ በሰርፕራይዝ መልክ እና አመት ፈጀብሽ? 7 ወር ነው። ግን ሐሳቡ ከመጣ 5 አመት ሆኖታል። 5 አመት በፊት ነበር ያሰብኩት። በቃ ዛሬ ግን ፋዘር አያውቁም፣ ምንም ነገር አያውቅም። አሁን የሚመጣው የፋሚሊ ፎቶ ሊነሳ ሙሉ ቤተሰብ 8 ልጅና 7 የልጅ ልጅ አለው። ፋሚሊ ፎቶ ሸራተን ውስጥ ቡክ አድርጌያለሁ ምናምን ብዬ ዛሬ ወር ነው የነገርኳቸው። እሱን ፎቶ ሊነሱ ነው። እንደውም አርፍደዋል። ስለዚህ በዛው በይቅርታ ለእንግዶቻችን ይሄን የሚያዩት እንግዶቻችን ይቅርታ ላለው ለማስረፈዳችን በጣም ትልልቅ እንግዶች አስቀምጠን በቃ ደስ ይላል። በጣም አንተንም በጣም ነው ማመሰግነው። ባለፈው ዲቦራ ፋውንዴሽን ላይ መተለኛ ቤተሰብ ነህ ተክልዬ፣ በጣም ስለምን ግዴታዬ ነው። ቴንክ ዩ በጣም አመሰግናለሁ። እንግዲህ በቃ ፋዘር ሲመጡ ደግሞ የነሱ ሪአክሽን እናሳያቸዋለን። የአፍሮ ጸጉር ትኩረት ይገርማል የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል ለልጆች ስትል መኖርክን ፎቶ ይናገራል። ሞገስክን ያጣኸው አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው። አንድ ጊዜ መጻፍ ነው ማስተር ፕላን ነው። እልልታ ይሰማና ቁጭቶች የላችሁ
Wow. በጣም ደስ ብሏቸዋል። አንዴ ያሸብሽበል መገኘት እንችላለን። ዛሬ ባና ሳቅ ቢለው ባንድ ላይ ተናል አጨብጭታ ኖሮ ቢሆን ኖሮ ጅወት ይቀርብ በአጋጣሚ በጣም ጤነኛ ነኝ። እኔ ስለ መረጃ አላስተማርኳቸው። መረጃ መጠበቅ አልነገርኳቸው። እንዴት መረጃ መጠበቁ አላውቅም። እውነት ለመናገር ከሆነ ምንም ነገር እኔ ምንም ነገር አላውቅም። እኛ የመጣ ነው ፕሮግራሙ የመሰለ የቤተሰብ ፎቶ ተነስተ ስለማናውቅ ፎቶግራፍ እንነሳለን በሚል የመጣ ነው። እንግዲህ ቤኪ፣ ሁሉም ልጆቻችን፣ ፈዲላ፣ ሁላችሁንም እንኳን እዚህ በቃችሁ። እግዚአብሔር ይባርካችሁ። እንኳን ደስ አለት። እንኳን አብሮ ደስ አለ። በእነዚህ በኖርባቸው 68 ዓመታት ምን ተማሩ? ሁሉንም ነገር ችግርንም ደስታንም ሁሉንም። ለልጆት ያለውትን ፍቅር በጣም ወዳታለሁ። በጣም ትልቅ ሰው ነች። ገና ትልቅ ትሆናለች። እናመሰግናለን። ገለቶ